ሊያኖረው የሚችለው በቃ ደግፎ የሚይዝሽ የሚባለው ነገር ምግብ ነው። እንግዲህ እንዳይሽው አሁን አንተ ነው ብለሽ አንቺ ራሱ ጠይቀሽኛል። እኔ ወደ 95 ከ100 ኪሎ አካባቢ ነበርኩኝ። አሁን ያው ነገሮች ስላልሆኑ ነው እንደዚህ ሆንኩት። ይሄ የምግብ እጦት አለ። ከዛ በላይ ደግሞ ልጆች ይናፍቃሉ። ትናንሽ ናቸው። አብረሽ ሁሌ እግር ስር የነበሩት ልጆች ከስር በአንድ ጊዜ ሲጠፉ ከባድ ነው። እዚህም ሀገር ከመጣሁ በኋላ አሁን ጊዜው አይደለም። አሁን እኔ እንዲታወቅልኝ ፈልገው ይሄ ስህተት ነው የሚለውን ነው። በሱ ጉዳይ ላይ ነው ሚዲያውም እናንተም እንድትለው የሚፈልገው። ከዛ ውጭ ግን የራሴው ነገር ከመጣሁ በኋላ ብዙ ነገሮች ስትራግል ውስጥ አልፌያለሁ። ማደሪያ አጥቼ የምበላው አጥቼ አሁን እንደምታዩኝ ሆኛለሁኝ። እኔ በጣም ተደላደሉ ነው። ሁሉም ያውቁኛል። መኪና፣ ሰው፣ ሞባይል፣ ልብስ ነበር የመልጠው። እኔ እዛ ሀገር ውስጥ መኪናዎችን ለልቤ መቀየር እዚህ መኪና ልክ ነበረ። ዳንኤል ዶልፊኖችን ያስገባ ነበር ሀገር ለሀገሬ። ያ ሰው ተርቤ መለመን ያቅተኛል። ሰዎች ሲበሉ ታውቂያለሽ፣ ረሃብ ሲባል አንዳንድ ጊዜ ምችው ነው። ግን መብላት መፈለግ ሳይሆን በቃ በጣም ሲሪዎች የሚበላ ሰው ማየት ትናፍቂያለሽ። እኔ ደግሞ እንዳለም ሰው ሁሉ የሚያውቀኝ ነው የሚመስለኝ። እና 2-3 ጊዜ ሄድኩኝ። ረሃብ አለ፣ ፀሐይ ነው፣ ከሰውነት ጎዳና ተቻለሁ እና ልጁ አስተናጋጁ ሳልፍ ያኛል። ሌባ መስለወድ ናለቅ ጊዜ ጠራሁት። ምን ላምጣልህ ሲለኝ ርቦኛል ስለው ወይኔ ቅድም እኮ የሚወሰዱት ምግብ አንተ ብታይ ከሰጠ ነበረ ትንሽ እኮ ያለኝ እና ብዙ ነገር ተዳረ። ልጆች ይመጡብሻል እና በጊዜው እጄ ላይ ስልኩም ስላልነበረ ፋሚሊዎችን ማግኘት አልቻልኩም። ብዙ ነገር ሳትሰናበታቸው ነው የመጣኸው? ድንገት ነው ወስዶ የሚያነሱኝ። እንደዛማ ቢሆን ጥሩ ነበር እኮ እሷ የሚፎርም ታደርግ ነበረ። እና ምንም ባለቤትህ ምንም አታውቅም? በአይምሯችሁ እንደዚህ አይነት ነገር ውስጥ ይመጣል ብላችሁ ስጋት የለባችሁ? መጀመሪያ የተያዝኩ ጊዜ ራሱ ልጆቹ እየመጡ እዛ ስለሚናፍቁ ያሳዩ ነበር። ግዴታቸው ስለሆነ እስር ቤት እየመጡ ያዩ ነበር፣ ይጮሁ ነበር ልጆቹ። ያው ሚዲያ ላይ በአማርኛ ሲተረጎም የሰሙት ዜጎችም እዛ ሀገር ያሉትና በዛ መንፈስ ነው አይነስ መጣሁት። እና ረሃብ ትችዋለሽ። ልጆች ግን ከባድ ነው። እኔ ረሃብ ሲባል ትንሽ ረሃብ ነው የሚመስልሽ። የሆነ ቆሻሻ ማትበይ እኮ ነው ቆሻሻ ነገር አንስተሽ ትበያለሽ። ለካ ሰው ሲበላ ማየት ይናፍቅሻል። ማደሪያ በጣም ሊግጀሪስ ኑሮ ምን ሆነ ነበርኩ። ለሊት ፌርማታ ላይ ስትተኝ ትነሻለሽ። መተኛት አይፈቀድም ይባላል። ቤት የት ነው ምናምን ትጠይቃለሽ። በእግርሽ ይነጋላል ይሉሻል። ምን ተበልቶ ትሄጃለሽ? መንገዱስ የትስ ይሄዳለሁ? ቀማራጭ ሰዓት በስንት መከራ አንድ ጓደኛዬ እየበሉ ምናምን ማየቱን ሲል አንዱን ጠርቼው እባክህ እንደዚህ ሀገር ነው የመጣሁት ስለው እንደ አንተ አለኝ። አንተ እኮ እዚህ የመጣህ አይደል? ማሳየት ያሳየሽን ወረቀት ፎቶ ፊልም አድርገው ለጓደኛ በቃል የማውቀው ስልክ ነበር ላኩለት። ያው እግዚአብሔር ይስጠው። እሱንም ስሙ መጥቀስ አልፈልግም። ሳንቲም ላቅ ትንሽ የስልክ ገዛው። ግን ከእሱ ጋር ሳወራ ጥሩ አልነበርም። ማለት እኔ መብላት መጠጣቱ ሳይሆን በቃ ማንም ሳያውቀኝ እዚህ እንደሆንኩ እንድጠፋ ነበር የፈለኩት። እናት አባቱ እዚህ እያለሁ ነው የሞቱት። ስለዚህ ወንድሞች እንዲህ ካደረጉኝ በትንሽ ወንድሞች ጋር የተፈጠረ ነገር አለ። አለ እሱ አለ። ከበድ ያለ ነገር ነው እሱ። ጊዜ ፈተዋል። ግን ልጆቼ ናፍቆት፣ ረሃቡ፣ ምኑ ላይ ነበርኩ። ልጅ እዚህ ሰሆን ለጓደኛ ያልኩት በቃ የመጨረሻ አማራጭ የሆነው እኔ መጠጥ ጫትን በላ ሰው አይደለሁም። አረቄ ገዝቼ ትንሽ የሳንቲም ባገኝ ወጣ ያለ ክፍለ ሀገር ሄጄ ጠጥቼ ራሴን አጠፋለሁ። ለምን ስሞት እንኳን ራሴ እንዳላቀው ነው። ገብቶሻል? በቃ አለቀሰ ጓደኛዬ። ኤኒዌይስ በቃ እንደዛ ሆነ። ምክሮች ራስን ነገ እንደሚቀየር ነገረኝ ጓደኛዬ። ፍቃዱ ደግሞ የሚባል እኛ ጋር አለ። እሱ አያውቀኝም፣ ግን እኔ ስራውን ስለማውቅ ያው ጻፍኩለት። እሱ መጣ፣ ደረሰልኝ። ለጊዜው ምግብ እንኳን ማግባቡ በላው ልሻለሁ። ከሰማለ አሁን የስነ ልቦና ጫናው፣ የኢኮኖሚው ችግር፣ የሆነውን አምኖ ለአለመቀበል ይህ ሁሉ ነው የተደራረበብህ። ብዙ ያልገለጽኳቸው ነገሮች በጣም ብዙ ነው። አሁን ጉዳይ እየታየ ነው።
እንግዲህ አሁን ወንድም ፍቃዱ ያው በህጋዊ መንገድ እሱንም በማያስጠይቅ መልኩ ሙሉ ፈቃደኝነት ሰጥቼ ለሱ ጉዳይ እንዲከታተልልኝ ያደርጋለሁ። ሌላው ደግሞ ባለሙያዎች ካሉ ይህን ነገር የሚያውቁ ትክክለኛ የሆነ መረጃ አለ። ኢሚግሬሽንም የሰጠኝ የስቶክሆልም ስህተት እንደሆነ አምኖበታል። ሰውየው ከስራ ስሙን መጥቀስ አሁን ሚዲያ ላይ አልፈልግም። ይህን ነገር የፈረመው ሰውዬም ከስራው ተነስቷል ብለውኛል። የኢትዮጵያው ነው ወይስ የዛው ሀገር? የኢትዮጵያ ኤምባሲው አምባሳደሩ የሚፈረም የሌለበት ስህተት ፈርመዋል። ያንተን የኔ ላይ ማለት በቃ ይሄን ነገር ሪፖርት ሲደረግ የኢትዮጵያ ኤምባሲ